የሞተን የቤተሰብ አባል አስከሬን አቃጥሎ አመዱን ከሙዝ ገንፎ ጋር ቀላቅለው በመብላት ለሞተው ሰው ያላቸውን ፍቅር የሚገልጹበት አስገራሚ ባህል ያላቸው በዓለማችን ትልቁ ጫካ በአማዞን ውስጥ ከውጭው ዓለም ተገለው የሚኖሩት እጅግ አስደንጋጭ ባህል ያለው የያንማሚ ጎሳን እናያለን። ያንማሚዎች የሚኖሩት በብራዚልና ቬንዙዌላ አዋሳኝ በአማዞን የዝናብ ደን ውስጥ ነው። ከ35,000 በላይ የሚሆኑት እነዚህ ሰዎች የሚኖሩት ሻባኖ በሚባል አንድ ትልቅ ክብ የእንጨት ቤት ውስጥ ነው። መላው መንደር ወይም እስከ 400 የሚደርሱ ሰዎች የሚኖሩት በዚህ በአንድ ጣሪያ ስር በተሰራ ቤት ውስጥ ነው። መሃሉ ላይ ግን ለጭፈራና ለስነ ስርዓቶች ክፍት ቦታ አለው። የያንማሚዎች የለቅሶ ስነ ስርዓት በዓለማችን ላይ እጅግ አነጋጋሪው ነው። እንዶ ካኒባሊዝም ይባላል። አንድ ሰው ሲሞት አስከሬኑን ያቃጥሉታል። ከዚያም የተረፈውን የአጥንት አመድ ከበሰለ ሙዝ ጋር ቀላቅለው የሟች ቤተሰቦች በሙሉ ይበሉታል። ይህን የሚያደርጉት በመጥላት ሳይሆን የሟቹ ነፍስ በሕይወት ባሉት ዘመዶቹ ውስጥ ለዘላለም ትኖራለች ብለው ስለሚያምኑ ነው። ታዲያ እምነታቸው ምንድነው? ያንማሚዎች ከተፈጥሮ መናፍስት ጋር መገናኘት ይቻላል ብለው ያምናሉ። ሻማን የተባሉት መንፈሳዊ መሪዎቻቸው ያኮአና የተባለውን ከተፈጥሮ ቅጠላ ቅጠል የተሰራ አደንዛዥ ዕፅ በአፍንጫቸው በመሳብ ከመናፍስት ጋር በመነጋገር ህመምተኞችን እንደሚፈውሱ እና ደኑን ከክፉ መንፈስ እንደሚጠብቁ ያምናሉ። በያንማሚ ባህል ልጃገረዶች ገና ለአቅመ አዳም ሲደርሱ የመጀመሪያ የወር አበባ ሲያዩ ወላጆቻቸው ለትዳር ይድሯቸዋል። ጋብቻው የሚፈጸመው በአብዛኛው በዘመዳሞች መካከል ለምሳሌ የአጎት ወይም የአክስት ልጅ ሲሆን ወንዶች ከአንድ በላይ ሚስት ማግባት ይችላሉ። ሴቶቹ ደኑን የመንከባከብ፣ ጥጥ የመፍተል፣ ምግብ የማዘጋጀት ትልቅ ኃላፊነት አለባቸው። ዛሬ ላይ ግን ሕገ ወጥ ወርቅ ቆፋሪዎችና የደን መጨፍጫፊዎች የያንማሚዎችን ህልውና አደጋ ላይ ጥለውታል። እናንተስ የሟችን አመድ ስለመጠጣት ስላላቸው አስገራሚ እምነት ምን ትላላችሁ? ኮመንት ላይ ጻፉልኝ። ቪዲዮው ከተመቻችሁ ላይክ እና ፎሎ ማድረጋችሁን እንዳትረሱ። በቀጣይ የትኛውን ጎሳ ላቀርብላችሁ ኮመንት ላይ ጻፉልኝ። ቸር ሰንብቱ።